የመንግስት ሰራተኞችን ደሞዝ እንዴት ካልኩሌት ማድረግ እንደሚቻል እጅግ በጣም ቀላልና ግልጽ በሆነ መንገድ በተለያዩ ምሳሌዎች በዚህ ቪዲዮ ላይ ያሳያችኋለሁኝ። ተከታተሉኝ። ለምሳሌ ሚስተር ኤክስ ኤቢሲ በሚባል መስሪያ ቤት ላይ የሚሰራ ሰራተኛ ከሆነ ወራዊ ደሞዙ ለምሳሌ 10938 ብር ቢሆን የዚህ ሰራተኛ ከግብርና ጡረታ ውጪ የተጣራ እጁ ላይ የሚደርስ ደሞዝ ስንት ይሆናል? ይህን ጥያቄ በመመለስ እንጀምራለን። የተጣራ ደሞዝ ለማስላት ቅድሚያ ግብርና የሰራተኛውን ጡረታ ካልኩሌት እናደርጋለን። በመጀመሪያ ከሰራተኛው ወራዊ ደሞዝ የሚቆረጠውን ግብር እናሰላለን። ግብር ለማስላት እንደሚታወቀው አዲሱን የኢትዮጵያን ኢንካም ታክስ ቴብል እንጠቀማለን። ሰንጠረጁም ይሄ የምትመለከቱትን ይመስላል። ሰንጠረጁ ላይ በሶስተኛ ኮለምን ላይ የግብር ተቀናሽ ካልኩሌት ይደረግና ይጨመራል። እንደምትመለከቱት መመሪያው ላይ ያለው የደሞዝ ሬንጅ እና የግብር ምጣኔ ብቻ ነው። እነዚህን ሁለቱን ኮለመኖች በመጠቀም ዲዳክሽን ወይም ተቀናሽ ካልኩሌት ይደረጋል ማለት ነው። ይሄ ግብር ለማስላት ስለሚያስፈልግ ማለት ነው። ስለዚህ የተሟላው ኢንካም ታክስ ቴብል ይህን ይመስላል ማለት ነው፣ ዲዳክሽኑ ከተሰራ በኋላ ማለት ነው። ስለዚህ በዚህ መሰረት ግብርን ካልኩሌት እናደርጋለን። የሰራተኛው ደሞዝ በዚህ ምሳሌ መሰረት 10938 ብር ነው። ይህ ደሞዝ ደግሞ በዚህኛው ቴብል ላይ በየትኛው ሬንጅ ላይ እንደሚገኝ እናያለን። የሚገኘውም እዚህ ላይ እንደምትመለከቱት በዚህኛው ሬንጅ ላይ ይሆናል ማለት ነው። ስለዚህ በዚህ ሬንጅ ላይ ደግሞ የግብር ምጣኔው 30% ነው። ዲዳክሽኑ ደግሞ 1350 ብር ነው ማለት ነው። ግብሩን ካልኩሌት እናደርጋለን። ግብርን ካልኩሌት ለማድረግ ደግሞ እቺን ፎርሙላ እንጠቀማለን። ግብር እኩል ይሆናል ብለን ደሞዙ ሲባዛ የግብር ምጣኔ ሲቀነስ ተቀናሽ፣ እቺ ነች ፎርሙላ ማለት ነው። እዚህ ላይ እንግዲህ ሰራተኛው ሌሎች ጥቅማ ጥቅሞች ስለሌሉት የምንጠቀመው ቤዚክ ሳለሪው ነው ማለት ነው። ቤዚክ ሳለሪውን በግብር ምጣኔ እናባዛለን። ከዛ የሚመጣው ሪዛልት ተቀናሽ እንቀንስበታለን ማለት ነው። ደሞዙ 10938 ብር ነው። የግብር ምጣኔ በዚህ ሬንጅ ላይ 30% ነው። ሲቀነስ እንልና ተቀናሹ 1350 ብር ይሆናል ማለት ነው። ይሄን አንድ ላይ ስናሰላው 1931 ብር ከ40 ሳንቲም ይሆናል ማለት ነው። ስለዚህ የሰራተኛው ከደሞዙ የሚቆረጠው ግብር 1931 ብር ከ40 ሳንቲም ይሆናል ማለት ነው። በመቀጠል የሰራተኛውን የጡረታ መዋጮ እናሰላለን። እሱንም ለማስላት ይሄን ፎርሙላ እንጠቀማለን። ፎርሙላውም የሰራተኛው ጡረታ እኩል ይሆናል የሰራተኛው ደሞዝ ማለትም ቤዚክ ሳለሪ ማለት ነው ሲባዛ በ7%። ቤዚክ ሳለሪውን በ7% ማባዛት ነው በቀላሉ። የሰራተኛው ደሞዝ በዚህ ኬዝ 10938 ብር ነው። እሱን በ7% እናባዛዋለን። ካልኩሌት ስናደርገው 765 ብር ከ66 ሳንቲም ይመጣል ማለት ነው። ስለዚህ ሰራተኛው ከደሞዙ የሚቆረጠው ጡረታ መዋጮ 765 ብር ከ66 ሳንቲም ይሆናል ማለት ነው። እዚሁ ላይ የቀጣሪ ድርጅቱን ጡረታም ካልኩሌት ማድረግ እንችላለን። እንግዲህ ከሰራተኛው ደሞዝ ስለማይቆረጥ ነው እዚህ ላይ ያላካተትኩት። እሱም በ11% ነው የሚሰላው ማለት ነው። አሁን የሚያስፈልገን የሰራተኛው ጡረታ ብቻ ስለሆነ እሱም ብቻ ካልኩሌት እናደርጋለን ማለት ነው። በመጨረሻም የተጣራ ደሞዝ እናሰላለን። እሱንም ለማስላት ይህን ፎርሙላ እንጠቀማለን። የተጣራ ደሞዝ እኩል ይሆናል ወራዊ ደሞዝ ሲቀነስ ግብር ሲደመር ጡረታ። ግብርና ጡረታ አንድ ተቀናሾች ናቸው ማለት ነው። ስለዚህ ሁለቱን አንድ ላይ እንደምራለን። ሁለቱን አንድ ላይ ስንደምር 2697 ብር ከ6 ሳንቲም ይወጣል ማለት ነው። ስለዚህ ወራዊ ደሞዝ ሲቀነስ ተቀናሹን እናደርጋለን። ወራዊ ደሞዙ 10938 ብር ነው። ሲቀነስ 2697 ብር ከ06 ሳንቲም አንድ ላይ ስናቀናንሰው 8240 ብር ከ94 ሳንቲም ይሆናል ማለት ነው። ስለዚህ ሰራተኛው የተጣራ ከግብርና ከጡረታ በኋላ እጁ ላይ የሚደርሰው ወራዊ ደሞዙ 8240 ብር ከ94 ሳንቲም ይሆናል ማለት ነው። ስለዚህ በዚህ መልኩ ካልኩሌት ማድረግ ትችላላችሁ የራሳችሁንም በማስገባት ማለት ነው። እንግዲህ ይሄ ምሳሌ ሌሎች ለምሳሌ ትርፍ ሰዓት ክፍያ፣ የቤት አበል እነሱን ምናምን ሳያካትት ነው ማለት ነው። እነሱን ጨምረን ደግሞ በሁለተኛ ምሳሌ ላይ እንመለከታለን። ለምሳሌ ሚስተር ዋይ የሚባል ሰራተኛ
በዚሁ መስሪያ ቤት ላይ ተቀጥሮ የሚሰራ ከሆነ ወራዊ ደሞዙ ለምሳሌ 23085 ብር ቢሆን በሰኔ ወር ላይ የሰራው የትርፍ ሰዓት ክፍያው 12400 ብር ቢሆንና የቤት አበል ተብሎ የሚታሰብለት 4400 ብር ቢሆን የዚህ ሰራተኛ የተጣራ ክፍያ ስንት ይሆናል የሚለውን ካልኩሌት እናደርጋለን። እዚህ ላይ የተጨመረው አሁን የትርፍ ሰዓት ክፍያና የቤት አበልን የተጨመረው። ስለዚህ ሁለቱን በመጨመር እንዴት ካልኩሌት ማድረግ እንደሚቻል አሳያችኋለሁ። እንግዲህ የሰራተኛውን የተጣራ ክፍያ ለማስላት በመጀመሪያ አጠቃላይ የሰራተኛውን ደሞዝ እናስላለን። ይህም ያልተጣራ ደሞዝ ወይም ግሮስ ፔይ የሚባለው ማለት ነው። ይህም እኩል ይሆናል ብለን ወራዊ ደሞዙ ቤዚክ ሳለሪው ሲደመር የትርፍ ሰዓት ክፍያ ሰራተኛው በዛ ወር የተከፈለው የትርፍ ሰዓት ክፍያ ሲደመር የቤት አበል ማለት። ስለዚህ አንድ ላይ እንደምራቸዋለን። የወራዊ ደሞዙ 23085 ብር ነው። የትርፍ ሰዓት ክፍያ 12400 ብር ነው። የቤት አበሉ ደግሞ 4400 ብር ነው። በዚህ ምሳሌ መሰረት አንድ ላይ ስንደምር 39885 ብር ይመጣል ማለት ነው። ስለዚህ የሰራተኛው ያልተጣራ ከግብርና ከጡረታ በፊት ያለው ደሞዝ ወይም ግሮስ ሰለሪ የሚባለው በዚህ ኬዝ 39885 ብር ይሆናል ማለት ነው። በመቀጠል የስራ ግብር ካልኩሌት እናደርጋለን። የስራ ግብር ካልኩሌት ለማድረግ ደግሞ እንደተለመደው ይሄን ፎርሙላ እንጠቀማለን። ደሞዙ ሲባዛ የግብር ምጣኔ ሲቀነስ ተቀናሽ እናደርጋለን። እንግዲህ እዚህ ላይ የምንጠቀመው ደሞዝ ቤዚክ ሳለሪውን አይደለም ማለት ነው፣ ግሮስ ሰለሪውን እንጠቀማለን ማለት ነው። ምክንያቱም ሌሎች ጥቅማ ጥቅሞች ስላሉበት ማለት ነው። እንግዲህ በመመሪያው መሰረት ከትርፍ ሰዓት ክፍያና የቤት አበል ግብር ይቆረጣል። ይህ ክፍያና አበል የተከፈለበት ክፍያ ከወሩ መደበኛ ደሞዝ ጋር አንድ ላይ በማዳመር የሚሰላ ይሆናል ማለት ነው። ስለዚህ አሁን በዚህ ኬዝ የስራ ግብር ለማስላት የስራ ግብር እኩል ይሆናል ያልተጣራ ደሞዝ ሲባዛ የግብር ምጣኔ ሲቀነስ ተቀናሽ እናደርጋለን ማለት ነው። ስለዚህ ያልተጣራ ደሞዝ የሚያካትተው ቤዚክ ሳለሪው ላይ የትርፍ ሰዓት ክፍያና የቤት አበል አንድ ላይ እንደምራለን ማለት ነው። ስለዚህ ግሮስ ሰለሪው በግብር ምጣኔ ይባዛል። ምክንያቱም ከትርፍ ሰዓት ክፍያ ሙሉ በሙሉ ግብር ይቆረጣል። ከቤት አበል ላይም ሙሉ በሙሉ ግብር ስለሚቆረጥ ያም ከቤዚክ ሳለሪው ጋር አንድ ላይ በማዳመር ስለሚሰራ ማለት ነው። ስለዚህ የስራ ግብር እኩል ይሆናል ያልተጣራ ደሞዝ ሲባዛ የግብር ምጣኔ ሲቀነስ ተቀናሽ እናደርጋለን ማለት ነው። ያልተጣራው ደሞዝ በዚህ ኬዝ 39885 ብር ነው። ቴቡል ላይ ስንመለከት ይሄ ከ14000 ብር በላይ ስለሆነ ታክስ ሬቱ 35% ይሆናል። ዲዳክሽኑ ደግሞ 2050 ብር ይሆናል ማለት ነው። ያልተጣራው ደሞዝ በታክስ ሬቱ እናባዛለን። 39885 ብር ሲባዛ 35% ሲቀነስ 2050 ብር ይሄን ስናቀናንሰው 11909 ብር ከ75 ሳንቲም ይሆናል ማለት ነው። ስለዚህ የሰራተኛው በዚህ ወር የሚቆረጠው ጠቅላላ ግብር 11909 ብር ከ75 ሳንቲም ይሆናል ማለት ነው። ይህ ማለት በየወሩ የሚቆረጠው የግብር መጠን ሰራተኛው በሰራው ስራና በተከፈለው የትርፍ ሰዓት ክፍያ ላይ መሰረት በማድረግ ሊለያይ ይችላል ማለት ነው። ሰራተኛው የትርፍ ሰዓት ክፍያና የቤት አበል ካልተከፈለው የስራ ግብሩ በዚህ መልኩ ይሆናል ማለት ነው። ቤዚክ ሳለሪውን በግብር ምጣኔ ተባዝቶ ተቀናሹ ሲቀነስበት አንድ ላይ 6281 ብር ከ75 ሳንቲም ይሆናል ማለት ነው። የስራ ግብሩ 6281 ብር ከ75 ሳንቲም ይሆናል። ስለዚህ ይህ ደግሞ ቋሚ ግብር ይሆናል ማለት ነው። በዚህ ምሳሌ መሰረት ግን ሰራተኛው የትርፍ ሰዓት ክፍያና የቤት አበል ስለሚከፈለው የስራ ግብሩ 11909 ብር ከ75 ሳንቲም ይሆናል ማለት ነው። ኦኬ፣ በመቀጠል የሰራተኛው ጡረታ መዋጮ ካልኩሌት እናደርጋለን። ይህን ካልኩሌት ለማድረግ ዋና ደሞዙን በ7% እናባዟለን። ዋና ደሞዙ ወይም ቤዚክ ሰለሪው 23085 ብር ነው። እሱም በ7% እናባዟለን። ይህ ሲባዛ 1666 ብር ከ35 ሳንቲም ይሆናል ማለት ነው። ስለዚህ የሰራተኛው ጡረታ መዋጮ 1666 ብር ከ35 ሳንቲም ይሆናል ማለት ነው። ኦኬ፣ በመቀጠል የቀጣሪ ድርጅት ጡረታ መዋጮ ካልኩሌት እናደርጋለን። የሰራተኛው ዋና ደሞዝ ወይም ቤዚክ ሰለሪው እሱን በ11% እናባዟለን። ስናባዛው 2618 ብር ከ55 ሳንቲም ይሆናል። ይህ ደግሞ የቀጣሪ ድርጅት ጡረታ መዋጮ ይሆናል ማለት ነው።
በመቀጠል ተቀናሽ ካልኩሌት እናደርጋለን። ይህ ማለት ከሰራተኛው በየወሩ ከደሞዙ ተቀናሽ የሚደረጉ ክፍያዎችን አንድ ላይ መደመር ማለት ነው። ስለዚህ አሁን በእኛ ኬስ ተቀናሽ እኩል ይሆናል የስራ ግብር ሲደመር የሰራተኛው ጡረታ መዋጮ። የሰራተኛው 7% ብቻ ነች የምትደመረው ማለት ነው እዚህ ላይ። ስለዚህ የስራ ግብሩ 11909 ብር ከ75 ሳንቲም ነው። የሰራተኛው ጡረታ መዋጮው ደግሞ 1666 ብር ከ35 ሳንቲም ነው። ስለዚህ አንድ ላይ ስናዳምረው 13576 ብር ይሆናል ማለት ነው። በዚህ ምሳሌ መሰረት ሰራተኛው ከደሞዙ በዚህ ወር 13576 ብር ተቀናሽ ተደርጎ ይከፈለዋል ማለት ነው። በመጨረሻም የተጣራ ደሞዝ ካልኩሌት እናደርጋለን። ይህ ማለት ከግብርና ጡረታ እንዲሁም በዛ ወር ከሚቆረጡ ወይም ተቀናሽ ከሚደረጉ ክፍያዎች ቀሪ የሚሆን እጅ ላይ የሚገባ ደሞዝ ማለት ነው። ስለዚህ የተጣራ ደሞዝ እኩል ይሆናል አጠቃላይ ደሞዝ ወይም ግሮስ ሰለሪ ሲቀነስ አጠቃላይ ተቀናሽ ወይም ቶታል ዲዳክሽን። በዚህ ኬዝ አጠቃላይ ደሞዙ 39885 ብር ነው። አጠቃላይ ተቀናሹ ደግሞ ከላይ እንዳሰለነው 13576 ብር ነው። ስለዚህ ይህን ስናቀናንስ 26308 ብር ከ90 ሳንቲም ይመጣል ማለት ነው። በዚህ ምሳሌ መሰረት ሚስተር ኤክስ የሚባል ሰራተኛ የተጣራ ወራቢ ደሞዙ 26308 ብር ከ90 ሳንቲም ይሆናል ማለት ነው። ስለዚህ በዚህ ምሳሌ መሰረት በዚሁ መንገድ የራሳችሁን ማስገብታችሁ ካልኩሌት ማድረግ ትችላላችሁ ማለት ነው። በሶስተኛው ኬዝ ደግሞ የትራንስፖርት አበል ጨምረን እንዴት ካልኩሌት ማድረግ እንደምንችል እሱን አሳያችኋለሁ። ለምሳሌ ሰራተኛው ወራዊ ደሞዙ 18450 ብር ቢሆን ለስራ ጉዳይ ከቦታ ቦታ መዘዋወሪያ ተብሎ ታስቦ የትራንስፖርት አበል 3450 ብር ቢታሰብለት የዚህ ሰራተኛ የተጣራ ከግብርና ጡረታ በኋላ ያለው ደሞዝ ስንት ይሆናል? እንግዲህ ይሄ ከዛኛው የሚለየው የትራንስፖርት አበል መጨመሩ ነው። ስለዚህ ይሄን ጨምረን እንዴት ካልኩሌት ማድረግ እንደምንችል አሳያችኋለሁ። እንግዲህ እዚህ ላይ ሰራተኛው በዚህ ወር የትራንስፖርት አበል ተሰርቶለታል። ስለዚህ ግብር ለማስላት ይህን አበል ክፍያ ከደሞዙ ጋር አንድ ላይ በማዳመር እናሰላለን ማለት ነው። መመሪያው ላይ እንደተቀመጠው ለስራ ጉዳይ ከቦታ ቦታ መዘዋወር የትራንስፖርት አበል ከ2200 ብር በላይ ከሆነ 2200 ብር ከግብር ነፃ ይደረግና ቀሪው ከደሞዙ ጋር አንድ ላይ በማዳመር ግብር ይሰላበታል ማለት ነው። ስለዚህ አሁን ይህ ሰራተኛ 3450 ብር ከቦታ ቦታ መዘዋወሪያ የትራንስፖርት አበል ተሰርቶለታል። ይህም ከ2200 ብር በላይ ስለሆነ 3450 ብር ሲቀነስ 2200 ብር እናደርጋለን። ከሱ ላይ 2200 ብር እንቀንሳለን። ስንቀንስ 1250 ብር ይመጣል ማለት ነው። ስለዚህ 2200 ብር ከግብር ነፃ ትደረጋለች። መጨረሻ ላይ ከተጣራ ደሞዝ ላይ አንድ ላይ ትደመራለች ማለት ነው። 1250 ብር ግን ከደሞዝ ጋር አንድ ላይ ተዳምራ ግብር ይሰላባታል ማለት ነው። ስለዚህ በዚህ ምሳሌ መሰረት አሁን ሰራተኛው በየወሩ የሚከፈለው ወራዊ ደሞዙ ወይም ቤዚክ ሳላሪው 18450 ብር ነው። እሱ ላይ ከደሞዝ ጋር የሚደመረውን ወይም ግብር የሚቆረጥበትን ትራንስፖርት አላዋንስ እንደምርባታለን ማለት ነው። 1250 ብር እንደምራለን። ቶታል 19700 ብር ይመጣል ማለት ነው። ከዚህ ላይ ግብር እናሰላለን ማለት ነው። ግብር እኩል ይሆናል ደሞዝ ሲባዛ የግብር ምጣኔ ሲቀነስ ተቀናሽ። እንግዲህ እዚህ ላይ ደሞዙ እንዲኬት የሚያደርገው ቤዚክ ሳላሪውና ያቺ የትራንስፖርት አበል ግብር የሚሰላባት አንድ ላይ ተደመረችው ነች ማለት ነው። እሱም 19700 ብር ይሆናል ማለት ነው። እሱን በግብር ምጣኔ እናባዛለን። ይሄ 19700 ብር ከ14000 ብር በላይ ስለሆነ ቴቡል ላይ እንደምትመለከቱት ታክስ ሬቱ 35% ነው። ዲዳክሽኑ 2050 ብር። 19700 ብር ሲባዛ በግብር ምጣኔ 35% ሲቀነስ ዲዳክሽኑ 2050 ብር ማለት ነው። ይሄን ስናቀናነስ 4845 ብር ይመጣል ማለት ነው። ስለዚህ የሰራተኛው ከደሞዙ ላይ የሚቆረጠው ግብር 4845 ብር ይሆናል ማለት ነው። የሰራተኛው ጡረታ ካልኩሌት ስናደርግ ደግሞ እኩል ይሆናል ብለን ደሞዙ ሲባዛ በ7% ቤዚክ ሳላሪው ነው የምንጠቀመው። ስለዚህ ቤዚክ ሳላሪው 18450 ብር ነው። እሱም በ7% እናባዛለን 1291 ብር ከ50 ሳንቲም ይመጣል ማለት ነው። አሁን የተጣራ ደሞዝ ካልኩሌት እናደርጋለን።
የተጣራ ደሞዝ እኩል ይሆናል ደሞዙ ሲቀነስ እዚህ ላይ የምንጠቀመው ደሞዝ ቤዚክ ሳለሪ ይሆናል ማለት ነው። ሌሎች ጥቅማ ጥቅሞች ስለሌሉ ማለት ነው። ደሞዙ ሲቀነስ ተቀናናሾቹ ግብርና ጡረታ ናቸው። ስለዚህ ግብርና ጡረታ አንድ ላይ እንደምራለን 4845 ብር ሲደመር 1291 ብር ከ50 ሳንቲም ይሄ ተቀናንሶ ቶታል 12313 ብር ከ50 ሳንቲም የተጣራ ደሞዝ ይሆናል ማለት ነው። ፋይናሊ ደግሞ ከግብር ነፃ ብለን ያስቀመጥናት የትራንስፖርት አበል 2200 ብር አለች። እሷን እዚህ ላይ እንደምራለን ማለት ነው። የተጣራ ደሞዝ እኩል ይሆናል 12313 ብር ከ50 ሳንቲም ሲደመር 2200 ብር ቶታል 14513 ብር ከ50 ሳንቲም ይመጣል ማለት ነው። ስለዚህ በዚህ መልኩ የትራንስፖርት አበልን ጨምረን ካልኩሌት እናደርጋለን። በተመሳሳይ መልኩ የትራንስፖርት አበል ከቤት ወደ ስራ ቦታ ከስራ ወደ ቤት መመላለሻ ተብሎ የሚከፈል አለ። ኦልሬዲ ስሌቱ ተመሳሳይ ነው የሚሆነው፣ ግን ከግብር ነፃ የምትደረገው 600 ብር ትሆናለች ማለት ነው። ስለዚህ 600 ብር በመቀነስ ቀሪውን ከደሞዝ ጋር አንድ ላይ ተዳምሮ ግብር ይሰላበታል። ኦልሬዲ ሌሎች ስሌቱ ተመሳሳይ ይሆናል ማለት ነው። በዚህ መንገድ የራሳችሁንም አስገብታችሁ ካልኩሌት ማድረግ ትችላላችሁ። አይ ቲንክ ግልጽ ይመስለኛል። ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ። ለዛሬ ያዘንላችሁ ትምህርት ይሄን ይመስላል። ትምህርቱን ከወደዳችሁት ላይክ ማድረግ እንዳትረሱ። ይሄ ትምህርት ደግሞ ለሌሎች ስለሚጠቅም ሼር በማድረግ ተባበሉ። ቻናላችንን ሰብስክራይብ ያድርጉ። መደገፍ በምትችሉት ነገር በሙሉ ብትደግፉ ደስ ይለናል። እናመሰግናለን። መልካም ቆይታ፣ መልካም ጊዜ